ለመላው ዓለም ንግግር ለማድረግ 59 ሰከንዶች ብቻ ቢኖረኝ የምለው ይህን ነበር። የወደፊት ማንነትህ አሁን ያለህበትን ትንሽነት እንድታቆም ይለምንሃል። ሁልጊዜም ትጠብቃለህ፣ ግልጽነትን እየጠበቅ ትክክለኛውን ጊዜ እየጠበቅ፣ ግን ያ የምትጠብቀው ትክክለኛ ጊዜ የለም። እያንዳንዱ መዘግየት፣ እያንዳንዱ ሰበብ፣ ነገ በምትልበት እያንዳንዱ ጊዜ በጸጥታ የምትጥለው የህይወትህ ክፍል ነው። ተጨማሪ ጊዜ አያስፈልግህም፣ የበለጠ ድፍረት ያስፈልጋል። ዝግጁነት ስሜት አይደለም። ዝግጁ ከመሆን በፊት ለመንቀሳቀስ መምረጥ ነው። በራስ መተማመን የሚመጣው ከድርጊት ነው። ሁሉንም ነገር በትክክል ለመስራት መሞከርን እርሳው። በአንድ ጊዜ 10 ግቦችን ማሳደድ እርሳው። አንድ ነገር ምረጥና ጥረት አድርግ። አሰልቺ በሚሆንበት ጊዜም ቢሆን ከባድ በሚሆንበትም ጊዜ ቢሆን ጉልበት የሚገነባው በዚህ መንገድ ነው። የወደፊት ማንነትህ ፍጹም የሆነ እቅድ አይጠብቅም፣ አንተ እንድትጀምር እየጠበቀ ነው። ይህ ያንተ ጊዜ ነው። ዝም ብለህ አትለፈው፣ ከልክ በላይ አታስብበት። ዝም ብለህ አሁኑኑ ጀምር። እባክዎ ለተጨማሪ ጠቃሚ ይዘቶች ሰብስክራይብ ያድርጉ፣ የማሳወቂያ ደውሉን ያብሩና ይሄን ቪዲዮ ላይክ ያድርጉ።